ሰላም በዛሬ ቪዲዮ የሲስተሙን የአስተዳደር ፍቃድ ያላቸው ግለሰብ በየትምህርት ዘመኑ መጨረሻ የተማሪዎቹ የዓመት ሙሉ ውጤትና የብቃት ምዘና የያዘ ምስክር ወረቀት እንዴት ወረቀት ላይ ማተም እንደሚችሉ እናያለን። በመጀመሪያ ከዝርዝሩ አካዳሚክስ የሚለው ላይ ይጫኑ። ቀጥለው ከተዘረዘሩት ውስጥ ላይ ሰርቲፊኬትስ የሚለው ላይ ይጫኑ። በተከፈተው ገጽ ላይ ዓመተ ምህረት ይምረጡ። ቀጥለው የሚፈልጉትን የትምህርት ደረጃና ክፍል ወይም ሴክሽን ይምረጡ። የሚያትሙትን ሰርቲፊኬት ለሁሉም ተማሪዎች ከፈለጉ ዩዘር በሚለው ላይ ሰሌክት ያርጉት። ለአንድ ተማሪ ከሆነ ደግሞ የተማሪ ፎቶ ጎን ላይ ሰሌክት ያርጉት። ቀጥለው ገጹ ላይ እንደሚታዩት ሁለት አይነት ሰርቲፊኬት ማተም ይችላሉ። የትምህርት ቤቱ ምስክር ወረቀት ወይም ሰርቲፊኬት የተማሪዎቹን የዓመት ሙሉ የነበራቸው ቆይታና የነበራቸው የሁለገብ ውጤት የያዘ ምስክር ወረቀት ለማተም ስኩል ሰርቲፊኬት የሚለው ላይ ይጫኑ። ናሽናል ወይም ብሔራዊ ለሆኑት የትምህርት አይነት ወይም ትምህርት አይነቱን ስንመዘግብ ኢዝ ናሽናል ላልናቸው የትምህርት አይነቶች ተማሪዎቹ ያመጡት ውጤት ብቻ የያዘ ምስክር ወረቀት ለማተም ደግሞ ናሽናል ሰርቲፊኬትስ የሚለውን በመጫን የሚታተመው ቅርጽና ይዘትን ትክክል መሆኑን ካረጋገጡ በኋላ ፕሪንት የሚለውን በመጫን በቀላሉ ማተም ይችላሉ።